ጥሩ ንግግር ሰጪ ያልሆኑ ሰዎች ስኬታማ የሆኑ ማለት ነው። ብዙ ስኬታማ የሆኑ ሰዎች በኮሙኒኬሽን ስኪላቸው ቋንቋ ባለመቻላቸው ኢፌክቲቭ የሆነ ቦዲ ላንጉዌጅ ባለመጠቀም እንዲሁም ደግሞ ቶን ኦፍ ቮይሳቸውን ባለማሳመራቸው ተፈትነዋል። ስኬታማ ለመሆን እንዴት እንደምታወሩ እንዲሁም ደግሞ መልእክታችሁ ለሰው በምን ያህል መልኩ ተደራሽነት ታደርጋላችሁ የሚለውን ወሳኝ ቁልፍ ነገር ይይዛሉ። ለምሳሌ ያህል ኢሎን መስክን ሁላችሁም ታውቁታላችሁ። ኢንተርቪው ላይ ወይም ደግሞ ብዙ ቦታ ላይ ስፒች ሲሰጥ የሆነ ዊርድ ወይም ደግሞ በጥርጣሬ ወይም ደግሞ ያው ደስ በማይል ሁኔታ ሊያወራ ይችላል። ያው አይኖ ጂኒየስ ነው፣ ክሬቲቭ ነው፣ ሁሉም ነገር ነው። ግን ሲያወራ የሆነ ደስ የሚልም ደግሞ ግርማ ሞገስ ነገር የለውም። ተግባር ላይ ጎበዝ ነው። ዋረን ባፌትን ብናየው ደግሞ የፐብሊክ ስፒኪንግ ችግር በጣም ነበረበት። ይህንን ነገር እንዴት ያሻሻለው? የዴል ካርኒጌን ኮርስ በመውሰድ ነው። የዴል ካርኒጌ ኮርስ ደግሞ እንደሚያካትት መጨረሻ ላይ ነግራችኋለሁ። ስለዚህ ስናጠቃልለው ስኬታማ ከመሆን አያግዳችሁም በጭራሽ። ግን የዴል ካርኒጌ ኮርስና እንዲሁም ደግሞ ማወቅ ያለባችሁ ስልጠናዎች ምንድናቸው? ኮሙኒኬሽን ስኪል አለ፣ ፐብሊክ ስፒኪንግ አለ፣ ሰልፍ ኮንፊደንስ ትሬኒንግ አለ፣ ቶን ኦፍ ቮይሳችሁ እንዴት ታሳምራላችሁ የሚለውን ነገር። እነዚህ ስልጠናዎች ባላችሁበት ቦታ ሆናችሁ በትምህርት ቤትና በዩኒቨርሲቲ ካሪኩለም ደረጃ የማይሰጡትን ስልጠናዎች እኔ ያሰለጥናችኋለሁ ማለት ነው። ከእናንተ የሚጠበቀው ባዮ ላይ ባለው ስልክ ደውላችሁ ሬጂስተር ማድረግ ነው።